ምክንያቱም እኔ ችግረኛ አይደለሁም ወይም እርዳታ አይደለም ስጦታ ነው የሰጠኝ። ምናልባት ደግሞ ይሄን ነገር እንትን ብሎ ማልፈልገው ነገር ላይ በስጦታ መታሰር አልፈልግም። መልእክት አትላኩብኝ። ይሄው በመጀመሪያ ሀይሚ እንደዚህ መረድ መቀበላሽ ስለመጣሽ እንዲሁም ብሩክንም ስለጠራሽው አብራችሁም ስለተገናኛችሁ በጣም ደስ ብሎኛል ማለት ነው። በጣም ነው ደግሞ ያማረብሽ ማለት ነው። ትናንትና እንደዚያ ሶሲያን ሁላ ነገር በላያችሁ ላይ ላንቺና ለዳኒ ደፍታባችሁ እንደዚህ ዛሬ ደግሞ ሀይሚ አትመጣም በቃ ጠፍታለች ስትባይ እንደዚህ ጠንክረሽ በርትተሽ ስትበጅ እኔ የምር ማለት ነው ቃላት የለኝም። ሀይሚ እንደዚህ በጥንካሬዋ ማለት ነው እና በጣም 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 ብርቱ ሰው ነሽ። ፈጣሪ ከዚህም በላይ ደግሞ ብርታቱን ይስጥሽ። ነገሮችን ሁሉ ደግሞ እንደምትወጪው ተስፋ አለኝ ማለት ነው እና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቻናሌ ቤተሰቦች አለን አላችሁ። እንግዲህ ትናንትና በጣም ትንሽ ከፍቶን ነበር የምር ማለት ነው እና ዛሬ ደግሞ ያው ከብሩክ ጋር ተገናኝተዋል። እንግዲህ ዛሬም በጭቅጭቅ ነው ነገሩ ያለቀ ማለት ነው። እኔ ግን ምንም ቢጨቃጨቁም ቢጣሉም ያው ሰላም እስከሚወርድ ድረስ ሁለታቸው ብቻ በየራሳቸው ቻናል ቢመጡ ደስ ይለኛል። ማለት እንዲያው በመሀል ያለው ሰይጣን ተሰብሮ ሰላም ቢወርድ ማለት ነው እና በመሀላቸው ምን እንደገባ እኔ እንጃ። ይሄን ያህል በጣም የጠነከረ ነገር ነው ያለው። ቢሆንም ግን ነገሮች በጣም በጣም ጠርተው ለወደፊት ሁሉም ነገር በዝርዝር ሀይሚ ሁሉንም ነገር ትናገራለች ማለት ነው። ከሀ እስከ ፐ ማለት ነው። ከመጀመሪያው እስካሁን ያለውን ነገር ማለት ነው እና ነገር ግን ደግሞ አሁን በላይ እንዴት ነው ያለፈው ነገር ሳያልቅ ደግሞ አዳዲስ ነገር እየመጣ ጭራሽ እሷንም ቢዚ ያደርጋችኋታል ማለት ነው እና የዛሬው ደግሞ አጀብ ያስብላል። አጀብ ማለት ነው። የምሬን ነው የምላችሁ እና እንዴት ነው? በየትኛው ዓለም ነው? በየትኛው ሀገር ነው? በየትኛውስ ባህል ነው የተሰጠ ነገር የሚመለስ? እንዴት ሀይሚ ብሩክ የሰጠሽን ነገር መልሽ ይሏታል? እንዴ በጣም ነውር ነው የምር ማለት ነው። በጣም ከሚባለው በላይ ቢግ ሼም ማለት ይሄ ነው። እንዴ የተሰጠ ነገር አይመለስም ኔቨር ማለት ነው እና እንግዲህ ይሄንን ነገር ሀይሚ ፈልጋ አይደለም ያመጣችው። በነገራችን ላይ አሁን ለሀይሚና ለብሩክ በጣም ትልቁ ፈተና የሆነው ነገር ምን እንደሆነ ልንገራችሁ። የምሬን ማለት ነው። አሁን ላይ ለሀይሚና ለብሩክ ትልቁ ዋናው ፈተና የሆነው የኦዲየንስ እንደዚህ ማለት ትክክለኛ ኦዲየንስ አለ እነሱን ደግፎ ነገራቶችን የሚመክር እንደዚህ አድርጎ እንደ እህትም እንደ ወንድምም እንደ እናትም የሚመክሩ በጣም ምርጥ ኦዲየንስ አላቸው። ነገር ግን ደግሞ በቃ ማለት በመሀል አለ በቃ ግሩፕ ተከፍቶ የከሌ ደጋፊና የከሌ ደጋፊ የሚባል ማለት ነው። ይሄ ነገር ደግሞ እነ ሀይሚን በጣም በጥብጧቸዋል። ግን እነሱ ኮመንት አያነቡም። እውነት ለመናገር በተለይ ሀይሚ ኮመንት እንደማታነብ ተናግራለች እና ኢሜሽን ለምን ታረጓታላችሁ? ለምን ትልኩላታላችሁ? በቃ አትላኩልኝ አለቻችሁ። እኔ ኮመንት ማንበብ ካልፈለኩስ እንዲሁም ኮመንት ዘጋለሁ ብላለች። የፈለጋችሁትን እንድጽፉ ነው እንትን እምለው እንጂ ካስፈለገ ኮመንት ኦፍ ማድረግ እችላለሁ ብላለች እና እስከዚህ ደርሳለች። እንግዲህ ሀይሚ ተማራለች ማለት ነው። እና እንዴት ነው የተሰጠ ነገር መልሱ የሚባል አይባልም እኮ በጣም አይባልም። አሁን ይሄንን ነገር ሀይሚ መናገር ፈልጋ ሳይሆን በግድ ነው ወደዚህ ያመጣችሁ ማለት ነው። እና ደግሞ ማለት ብሩክ የተናገረው ነገር በጣም ትክክል ነው። ማለት የተሰጠ ነገር አይመለስም። ስጦታ ክብር ነው። ምንም ቢሆን እንኳን ይሄ ትልቅ ነገር በጣም ጥሩ ነገር ይጠቅምሻል ብሎ የሰጠን ነገር የሆነ ትንሽዬ ነገር ከትንሹ ስንነሳ የሆነ ነገር ገዝተው ሲሰጧችሁ ያ ነገር በቃ አይመለስም። ስጦታ ክብር ነው። ብሩክ ትክክል ነው። በትክክለኛው መንገድ ብሩክ ትክክል ነው ዛሬ የተናገረው ማለት ነው። ስለዚህ ሀይሚም ይሄንን ያመጣችበት ምክንያት ልከውልኝ ነው አለች። አፋውጣ እኮ ተናግራለች። እንዴ በጣም ነው የሚላክላት በጣም ማለት ነው። ብዙ መረጃ ነው እሷ እንኳን ላይ ስትል እንዴት ነው በጓደኞቿ በቅርብ ጓደኞቿ እንዲያሳዩዋት እንዲልኩላት በጣም በምትቀርባቸው ጓደኞቿ ነው የሚልኩላት ማለት ነው እና በጣም 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 ነውር ነው የምሬን ማለት ነው። ሀይሚን እንዴት ነው የሚጠሏት? በፈጣሪ የምሬን ነው የምላችሁ። ኢቭን ቆይ እንጂ ማለት እንዴት ነው በቃ እንደዚህ እንዴት ነው የሰው ልጅ እንደዚህ የምትጠሉ? አረ ነውር ነው አይባልም እንዴ? ሀይሚ እኮ በጣም ጎበዝ ናት፣ በጣም ጠንካራ ናት። እስኪ አሁን እሷ የምትሰራውን ሩብ እንኳን እንሰራለን። እስኪ ራሳችሁን ቆም ብላችሁ አስቡ። እንዴ ምንድን ነው እየሰራን ያለን ብላችሁ አስቡ። አንድ ሰው እኮ ለምሳሌ እኔ አሁን ስለ ሀይሚ ጥሩነት ባወራ ሜቢ ከሷ ጥሩ ነገር
ልማር እችላለሁ። ገብቷችኋል አይደል? እሷ ጥሩ ነገር እየሰራች ስለሆነ። ነገር ግን አሁን ሀይሚ ጥሩ ነገር እየሰራች የሀይሚን ገልብጬ መጥፎ ነገር ባወራ ምንድነው የምማረው ከሷ እንዴ? ምንድነው እየሰራችሁ ያላችሁት? የምር ማለት ነው። ስለዚህ ሀይሚ የተናገረችው እውነት ነው፣ ውሸት አይደለም። በውስጥም በጣም ብዙ ነገር ተልኮላታል። እንዲሁም በጣም በይፋ እየተወራ እኮ ነው። የምሬን ማለት ነው። እኔ ራሱ በጣም ነው ያዘንኩት ባየሁት ነገር ማለት ነው። አይደለም እንኳን ስልክ የተበላ ነገር እንኳን አልቀረም፣ ልብስ አልቀረም። ምን ያልተወራ ነገር አለ እንዴ? ሀይሚ ይህንን ያክል ምንድን ነው ማለት ምንም ነገር አታውቅም እንዴ? ማለት ምንም ነገር እንደማታውቅ አስተዳደጓ ጀምሮ እስከዚህን ድረስ የምታወሩት ወሬ በሷ ዙሪያ ይደብራል በጣም ማለት ነው። ሀይሚን ለመሆን የሀይሚን አስተሳሰብ፣ የሀይሚን እውቀት፣ የሀይሚን አይምሮ፣ የሀይሚን ብስለት፣ የሀይሚን ንግግር ለመሆን እስኪ ራሳችሁን ቆም ብላችሁ አስቡ። ጭራሽ በዚህ ልክ ነው የምታስቧት ሀይሚን? በጣም ነው የሚያሳፍር። የምሬን ነው የምላችሁ። በሰማሁት ቪዲዮ እኔ በጣም አፍሬያለሁ። እግዚአብሔርን በጣም ነው የሚደብረው ማለት ነው። እንዴ ምግብ ራሱ ይነሳል እንዴ? ነውር ነው። አሁን እኮ እንደዚህ የሚያደርጉ እኮ ተስፋ የቆረጡ ናቸው ማለት ሀይሚና ብሩክ በቃ ተለያይተዋል ብለው እቃ ለማካፈል ነው። በቃ ብሩክ የሰጣትን ነገር ሀይሚ ተመልስ ነው አይባልም እንደዚህ እንዴ። እነሱ እኮ ማለት ፈጣሪ ብሎት እኮ ይታረቃሉ እንዴ። ሀይሚና ብሩክን ያሁንም ቢሆን በእንደዚህ መልኩ እንኳን ሆነው እኔ ተስፋ አልቆርጥም። የምሬን ስናገር ማለት ነው። ሊታረቁ ይችላሉ፣ አይለያዩም ብዬ ነው የማስበው። ግን ደግሞ ኢቭን እንኳን ቢለያዩ እንዴት ነው የተሰጠ ነገር መልሽ የሚባል አይባልም፣ ነውር ነው። በዚህ ሁኔታ እኮ ብሩክንም በጣም እያስገመታችሁት ነው። እሱ አድርግ ብላችሁ በእናንተ ትእዛዝ እሱ እንደሚያደርግ ምናምን ነገር ለምን በዚህ ታስገምቱታላችሁ? እሱ በራሱ ኮንፊደንስ በራሱ ከራሱ ከልቡ ወዶ ስቆ ፈቅዶ ለእሷ ይጠቅማታን ብሎ ነው ነገሮችን የሚሰጣት ስጦታዎችን የሚሰጣት። በጣም ወዶ ነው የሚሰጣት ማለት በቃ ይገባታል ብሎ። ኧረ ተው ያሁኑን አትዩ። ያ ፍቅራቸው እኮ ይመለሳል። ያ ሁሉ ያሳለፉት ደስታ ይመለሳል። የምር ማለት ነው። እና እኔ ተስፋ አልቆርጥም፣ ይታረቃሉ። ግን ደግሞ ትዕግስት ያስፈልጋል በጣም ማለት ነው። እና ብቻ እንደዚህ ለምትናገሩ ከስልክ ከእቃ ማካፈል እንደዚህ ምግብ ሁላ ልብስ ሁላ ምን የምትሉ ልቦና ይስጣችሁ። ራሳችሁን ቆም ብላችሁ አስቡ። በጣም ነውር ነው፣ ቢግሸም ነው አይባልም። ሀይሚ ይሄን ያመጣችሁ ሁለተኛ እንዳትሏት ነው። ገባችሁ? ሁለተኛ ንብረት መልሽ ምናምን እንዳትሏት። ወዶ ነው የሰጣት፣ ፈልጎ ነው የሰጣት። እሷን ፈቅዳ ነው የምትሰጥ እንጂ ተገዳ አይደለም። ብዙ ይሰጣጣሉ ስጦታዎች። ምንድን ነው እነሱ እኮ በጣም ትልቅ ፍቅር አላቸው። ተው እንጂ እነሱ እኮ አይለያዩም። እንደዚህ ለሌላ ነገር አትጋብዟቸው። የምር ማለት ነው። በጣም ነው የሚደብር። አሁን ይሄን ብሩክ አንቺ ምን አገባሽ? የራስሽ ኑሮ ነው እንጂ የምትኖሪ ስለነሱ ምን አገባሽ ነው ያለ። ለምን አትስሚያቸው ነው ያለ። ትክክል ነው። የተሰጠ አይመለስም ነው ያለ። ትክክል ነው ብሩክ ማለት ነው። በጣም ትክክል ነው ብሩክ። ግን እሷ ደግሞ ሁለተኛ ያኔ እኔ የሆነ ነገር ብሩክን ስናገረው እናንተ ስጦታ ሰታችሁኝ ወይም በስጦታ እንድታስሩኝ አልፈልግም። የፈለኩትን ነገር የመናገር መብት አለኝ ነው ሀይሚ